ትምህርት ቤት የሚለውን ይህንን ቃል ስንሰማ አብዛኞቻችን ወደ አእምሯችን የሚመጣው የመማሪያ ክፍሎቻችን፣ የምንሰራቸው የቤት ስራዎች፣ መምህራኖቻችንና ከክፍል ጓደኞቻችን ጋር ያሳለፍናቸው የልጅነት ትዝታዎች ናቸው። ነገር ግን በሰው ልጅ ታሪክ ውስጥ ሁሉም ትምህርት ቤቶች የታነጹት ለማስተማር ብቻ አልነበረም። አንዳንዶቹ የተገነቡት ሰውን ለመቆጣጠር፣ ሌሎቹ ደግሞ ለመቅጣት እንዲሁም ደግሞ አሰቃቂም ጭምር ነበሩ። ተማሪዎች በየቀኑ ወደ ግቢው የሚገቡት በከፍተኛ ፍርሃትም ተውጠው ነበር። ምክንያቱም ከዛ ግቢ ሲወጡ በአካልም ሆነ በአእምሮ ተሰብረው እንደሚወጡ ያውቁት ነበር። እንግዲህ አስቡት፣ በልጅነቱ ከቤተሰቡ ተነጥለው እንዲወሰዱ ተደርገው በጥብቅ ሕጎችን በታነጹ በጭካኔና በፍርሃት በተከበበ ቅዝቃዜን በነገሰበት ህንጻ ውስጥም እንዲታጎሩ ሲገደዱ የራስዎንም ቋንቋ ስለተናገሩ ብቻ በዱላ ሲደበደቡና ስህተቶችንም ከሰሩ በሰው ፊት ለህዝብ መሳቂያና መሳለቂያ እንዲሆን ሲደረጉ ትምህርት ቤቶቹ አላማቸውን ቀይረው ዕውቀት ማስጨበጥ ሳይሆን የመኖርን ህልውና ጥያቄ ውስጥ የሚከቱ ናቸው። እነዚህ ቦታዎችም በስም እስር ቤት ባይባሉም ከዛ ያልተናነሰን ስራንና ድርጊትን በውስጣቸው የሚያዙ ነበሩ። ታዲያ በዛሬው ፕሮግራሜ በሰው ልጅ ታሪክ ውስጥ ወደ ነበሩ እጅግ አሰቃቂ ትምህርት ቤቶችም ትልቅ ጉዞን እናደርጋለን። ዲሲፕሊን የሚባለው ነገር አልፎ ወደ ጭካኔ የተቀየረባቸውን ቦታዎች፣ ህጻናት የማያቋርጥ ፍርሃት ውስጥ የኖሩባቸውንና ከትምህርት ቤት ከተመረቁም በኋላ እንኳን ጠባሳቸው አብሯቸው የሚኖርባቸውን ቦታዎችን እንቃኛለን። ምክንያቱም አንዳንድ ጊዜ በዚህ ምድር ላይ እጅግ አስፈሪ ቦታዎች ህብረተሰቡ ተራ ወይም ደግሞ መደበኛ ብሎ የሚጠራቸው ቦታዎች ስለሆኑም ነው። ታዲያ ጉዟችንን ስንጀምር መጀመሪያ ላይ የምናገኘው የስፓርታውን አጎጌ ትምህርት ቤትን ነው። በጥንታዊቷ ስፓርታ ደካማ ሆኖ ከተወለዱ ህይወቱ ሳይጀምር ሊያበቃም ይችላል። ስፓርታ በታሪክ ውስጥ እጅግ አስፈሪ ከሆኑ ተዋጊ ማህበረሰቦች ውስጥ አንዷ ነበረች። ሁሉም ነገር በጥንካሬ በጦርነትና በህልውና ዙሪያ ይሽከረከራል። ፍጹም ተዋጊዎችን ለመፍጠር ማስበው ስፓርታ እስካሁን ከታወቁ ሁሉ እጅግ የከፋውን የትምህርት ስርዓትም ዘርግታ ነበር። እሱም አጎጌ ይባላል። አጎጌ መደበኛ ትምህርት ቤትም አልነበረም። ወንዶች ልጆች ወደ ተዋጊነት የሚቀየሩበት ቦታ ነበረ። ወንዶች ልጆች ገና 7 ዓመትም ሲሞላቸው ከቤተሰቦቻቸው ተነጥለው ወደ ወታደራዊ ማሰልጠኛ ካምፕም እንዲገቡ ይገደዳሉ። በአሁኑ ጊዜ እንግዲህ አብዛኞቹ ህጻናት መደመርን መቀነስን በሚማሩበትና በሚጫወቱበት እድሜ ማለት ነው። እነዚህ ህጻናትም ሳይወዱ በግዳቸው የህመሙን ዓለም ይቀላቀላሉ። ራሳቸው ከሰበሰቡት ሸንበቆም በተሰራ ጠንካራ መሬት ላይ እንዲተኙ ይገደዳሉ። ምግብ መስረቅ እንዲማሩ ሆን ተብለውም በረሃብ እንዲቆዩ ያደርጓቸዋል። ነገር ግን የሚገርመው እና የሚያስፈራው ነገር ታዲያ ሲሰርቁ ከተያዙ ከባድ ድብደባ ይደርስባቸዋል። የሚደበደቡት ስለሰረቁም አይደለም ስለተያዙ ነው እንጂ። የስፓርታ አስተማሪዎች መከራ ጥንካሬን ይፈጥራል ብለው ያምናሉ። ህጻናት እርስ በርሳቸው ሁሉ ጊዜ እንዲጣሉ ይበረታታሉ። ደካማነት በሰው ፊት ይሳለቅበታል። እዚህ ቦታ ፍርሃት እንደ መሳሪያ ጥቅም ላይ ይውላል። ቅጣቶቹ እጅግ አሰቃቂና አዋራጅም ነበሩ። አንዳንድ ወንድ ልጆች በስልጠናው ወቅትም ህይወታቸውም ያልፋል። በህይወት የተረፉት ደግሞ ህመም ተፈጥሯዊ እንደሆነ አምነው ያድጋሉ። ርህራሄ እንደ ደካማነት በሚቆጠርበትም አካባቢ ማደግን እንግዲህ ያስቡት። የህፃናቱን አይምሮና ስለ ልቦና ሙሉ ለሙሉ ይቀይረዋል። የግለሰባዊነትም ስሜት ይጠፋና በምትኩ ደግሞ ለስፓርታ ፍጹም ታዛዥ መሆንም ይተካል። ይህ ታሪክ እጅግም ቢያስፈራ የስፓርታ ወታደሮች በጥንታዊቷ ግሪክ ታዋቂ ተዋጊዎችም ቢሆኑ ነገር ግን ከዛ ዝና በስተጀርባ በፍርሃትና በመከራ ያደጉ ሙሉ ትውልዶችንም እንመለከታለን። ሁለተኛ ላይ ደግሞ የምናገኘው የመኖሪያ ቤቶች ትምህርት ቤት ወይም ደግሞ ሬዚደንሻል ስኩል የተባለውን ነው። እዚህ ጋር ከአካላዊ ጭካኔ ወደ ጨለማ ታሪክ እንሸጋገራለን። ምክንያቱም አንዳንዶቹ ትምህርት ቤቶች ህጻናቱን ለመቆጣጠር ብቻም አልነበረም የሞከሩት፣ ማንነታቸውንም ጨርሶ ለማጥፋትም ጭምር ነው እንጂ። ለብዙ 10 ዓመታት በካናዳና በአንዳንድ የአሜሪካ ክፍሎች የሚገኙ የሀገር በቀልም ህጻናትም ወደ መኖሪያ ትምህርት ቤቶችም እንዲገቡ ተገደዱ። ብዙዎች ያለ ፍቃዳቸውም ከቤተሰቦቻቸውም ተነጥለው ሄዱ። አንዳንዶቹ ከቤታቸው በመቶዎች የሚቆጠሩ ኪሎሜትሮችም ርቀውም ተወሰዱ። ወላጆች ይህንን ለማስቆም ምንም አይነትም አቅም አልነበራቸውም። አላማው ቀላል፣ ነገሩ ግን እጅግ አሰቃቂ ነበረ። የእነዚህን ህዝቦች ማንነትም ሙሉ ለሙሉ የሚያጠፋ ነበር። ህጻናቱ እዛም እንደገቡ ጸጉራቸውንም እንዲቆርጡ ይገደዳሉ። ዩኒፎርሞችንም እንዲለብሱም ያደርጓቸዋል። ቋንቋቸውን፣ ወጎቻቸውንና ባህላቸውንም ሙሉ ለሙሉ እንዲተውም ይገደዳሉ። የአፍ መፍቻ ቋንቋቸውንም ከተናገሩ ቅጣትም ይደርስባቸዋል። አንዳንድ ህጻናት ባለመታዘዛቸው ምክንያት ለብቻቸው እንዲታሰሩም ይደረጋሉ። ሌሎቹ ደግሞ የአካላዊ ጥቃትም ሰለባም ይሆናሉ። ብዙዎቹ ለዘላ
ለዘላለም አብሯቸው የሚኖር የስነ ልቦና ጠባሳም እንደደረሰባቸውም ተናግሯል። ምናልባትም ከሁሉም የከፋው ነገር ደግሞ በሺዎች የሚቆጠሩ ህጻናት ወደ ቤታቸው አልተመለሱም ነበር። ከአመታት በኋላ መርማሪዎች በቀድሞ የመኖሪያ ትምህርት ቤቶችን ማቅረቢያ ምልክት የሌላቸውን መቃብሮችንም አግኝተዋል። እነዛም ትናንሽ መቃብሮች በስርዓቱ ውስጥ የጠፉ ዳግመኛ ያልታዩ ህጻናት ነበሩ። ሰዎች ስለ ቅዠት፣ ስለ ፍርሃት እንዲሁም ስለ ድብርትና ሙሉ ለሙሉ የማህበረሰቡን ስነ ልቦና ስለቀየረ ሁኔታ ያወራሉ። ከዛ ውስጥም እነዚህ የመኖሪያ ቤት ትምህርት ቤቶችም ዋነኛ ተጠቃሽ ነበሩ። ምክንያቱም እነዚህ ትምህርት ቤቶች ግለሰቦችን ብቻ አልነበረም የጎዱት፣ ሙሉ ለሙሉ ትውልዱን ያጠፉና ያወደሙም ጭምር ነበሩ። በሶስተኛ ደረጃ ላይ ደግሞ የምናገኘው ወደ ሀገረ እንግሊዝ ተጉዘን የቪክቶሪያውን የቦርዲንግ ትምህርት ቤት ነው። ሰዎች ስለ ጥንታዊቷ እንግሊዝ ሲያስቡ ምርጥ የቦርዲንግ ትምህርት ቤቶችንም አብረው ያስባሉ። ብዙውን ጊዜ ወደ አእምሯቸው የሚመጣም ቅንጡ የመማሪያ ክፍሎች፣ እውቀትና ክብርም ጨምሮ ነበር። ነገር ግን ከነዚህ ግንቦችን በስተጀርባ ህይወት አስፈሪም ሆኖ ነበረ። በተለይም በቪክቶሪያ ዘመን ዲሲፕሊን ሁሉም ነገር ነበረ። ተማሪዎች ወዲያውኑና ሙሉ በሙሉ እንዲታዘዙ የሚጠበቅባቸው ነበር። ቅጣቶቹ ጠንካራ ከመሆናቸውም በላይ በሰው ፊት ሁሉንም ነገር እንዲፈጽሙ ይደረጉ ነበር። በእንጨት መገረፍ በጣም የተለመደ ነገር ነው። ተማሪዎች ዛሬ ላይ በጣም ቀላል ለሚባሉ ስህተቶች ደጋግመው በዱላም ይደበደባሉ። በጣም ማውራት፣ ዘግይቶ መድረስ፣ የተሰጠውን ስራ አለመስራትና አለመከባበር ሙሉ ለሙሉ በትምህርት ቤት ውስጥ የሚተዋሉ የዘውትር ነገሮች ነበሩ። ሀሳባቸውም ህመም ዲሲፕሊንን ይፈጥራል የሚል ነበረ። ፍርሃት ደግሞ ስርዓትንም ይፈጥራል ብለው ያምኑ ነበረ። ታዲያ በትምህርት ቤቶች ውስጥ ትልልቅ ተማሪዎች ትናንሾቹን እንዲያሸብሩም ያበረታቷቸው ነበር። ጉልበተኝነት እንደ ተራ ነገር ነበር የሚታየው። ትናንሽ ተማሪዎች ከመምህራኑም ሆነ በትልልቅ ተማሪዎች በሚደርስባቸው ውርደት ወይም ደግሞ ቅጣት ምክንያት በከፍተኛ ፍርሃት ውስጥ የሚኖሩ ነበር። የአእምሮ ጤና ከቶ የማይታሰበው ነገር ነው። ስሜታዊ መሆን ደግሞ እንደ ደካማነት ነበር የሚታየው። ተማሪዎቹም ፍርሃትን፣ ሀዘንና ተጋላጭነትን እንዲደብቁ ይጠበቅባቸዋል። ስሜታዊ መሆን እንደ ደካማነት ይታያል። ተማሪዎቹ ፍርሃትን፣ ሀዘንንና ተጋላጭነትን እንዲደብቁ ይጠበቅባቸዋል። ሌሎቹ ደግሞ የስነ ልቦና ጠባሳዎችን ለአመታትም ተሸክመውም እንዲኖሩ ተገደዋል። የሚያስደነግጠው ነገር ታዲያ ይህ ስርዓት በአብዛኞቹ ዘንድም ተቀባይነትም አግኝቶ እንደነበረ ነው። ነገር ግን ከነዛ ዝነኛ ስሞች በስተጀርባ በፍርሃት በጫናና በብቸኝነት ያደጉ ህጻናትም ታሪክ ነበረ። አራተኛ ደረጃ ላይ ደግሞ የምናገኘው የሰሜን ኮሪያ የትምህርት ስርዓት ነው። አሁን ወደ አንዷ የዓለማችን ሚስጥራዊ ሀገር ወደሆነች ሀገር እንጓዛለን። ሰሜን ኮሪያ በብዙ የዓለማችን ክፍሎች ትምህርት ቤቶች ተማሪዎች ጥያቄ እንዲጠይቁና ራሳቸውን ችለው እንዲያስቡ ይበረታታሉ። በሰሜን ኮሪያ ግን ትምህርት ሌላ ዓላማ አለው። ፍጹም ታማኝነትን፣ ህጻናት ገና በለጋነታቸው መሪዎቻቸውን እንዲያመልኩ ይማራሉ። የመሪዎቻቸው ፎቶግራፍ በክፍል ውስጥ ይሰቀላሉ። ህጻናት የፖለቲካ አስተሳሰቦችን ያለማቋረጥ በቃላቸው ያጠናሉ። ባለስልጣናትን መጠራጠር ደግሞ የማይታሰብ ነገር ነው። ፍርሃት በሁሉ ቦታ አለ። ሁልጊዜ በአካላዊ ጥቃት ባይሆንም ነገር ግን የማያቋርጥ ክትትልና ጫና በተማሪዎቹ ላይ ይደርሳል። ተማሪዎቹ የሚሰሩት ስህተትም በእነሱ ላይ ብቻ ሳይሆን በቤተሰቦቻቸው ላይ መዘዝ እንደሚያመጣባቸውም ይማራሉ። ሀሳቡ እንኳን ክትትል በሚደረግበት ቦታ ማደግ ምን አይነት ስሜት እንደሚፈጥር እንግዲህ ያስቡት። በትክክል አለመናገር አደጋ ሊፈጥር በሚችልበት ቦታና ከእውነት ይልቅ ታማኝነት በሚጎለብትበት ቦታ ትምህርት አእምሮን ከማነጽ ይልቅ በፍርሃት ማንነት መገንባት ላይ ያተኮሩ ትምህርት ቤቶችም ናቸው። አምስተኛ ላይ የምናገኘው ደግሞ ወደ ቅዠት የተቀየሩ የማረሚያ ትምህርት ቤቶችን ነው። እነዚህ ትምህርት ቤቶች በተለያዩ ሀገራት የሚገኙ ሲሆን ወላጆች አምነው ልጆቻቸውን የላኩባቸው ቦታዎች ነበሩ። የእነዚህ ትምህርት ቤቶች ዋና ዓላማ የነበረው ታዲያ በባህሪያቸው ወጣ ያሉ ህጻናትን በዲሲፕሊን የታነጹና ስኬታማ ለማድረግ ቃል ገብተው የተቋቋሙ ትምህርት ቤቶች ነበሩ። ነገር ግን ከዝግ በሮች በስተጀርባ አንዳንዶቹ የጥቃት ቦታዎችም ሆነው ነበር። ተማሪዎቹም ከባድ ቅጣቶችን፣ ብቸኝነት፣ የግዳጅ ስራና ጥቃቶች እንደሚፈጸሙባቸውም ተናግሯል። በአንዳንድ ትምህርት ቤቶች ህጻናት ለረጅም ጊዜ በአካል ታስረው እንዲቆዩም ይደረጋሉ። ሌሎቹ ደግሞ ለቀናት በአንድ ክፍል ውስጥ ብቻቸውን ተቆልፎባቸው እንደሚቆዩም ገልጸዋል። እዚህ የገቡ አንዳንድ ህጻናትም በኋላ ሲናገሩ ሁል ጊዜ በሽብር ውስጥ ይኖሩ እንደነበርም ገልጸዋል። ቅጣቱ መቼም እንደሚመጣም አያውቁትም። ማንንም ማመን እንዳለባቸውም አያውቁም ነበር። እነዚህ ትምህርት ቤቶች ብዙውን ጊዜ ከህዝብ እይታም እርቀው ስለሚገኙ እውነቱ ከመታወቁ
ሳያውቁ በፊትም ጥቃቱ ለአመታትም ቀጥሎ ነበር። ብዙ ለርማት የመጡ ህጻናትም ዛሬም ድረስ ጠባሳቸው ሙሉ ለሙሉ እንዳልጠፋም በአደባባይ ይናገራሉ። ምክንያቱም የልጅነት ፍርሃት ሰውን በጥልቀትም ስለሚለውጥ ነው። በተለይም ደግሞ እነሱን እንዲጠብቁ የታዘዙት አዋቂዎች ያደጋው ምንጭ ሆኖ መገኘታቸው ነበር። ስድስተኛ ላይ ደግሞ የምናገኘው የጦርነት ትምህርት ቤቶችን ነው። በታሪክ ውስጥ አንዳንድ ትምህርት ቤቶችም የተነደፉት ህጻናትን ለጥቃት ለማዘጋጀት ነበር። ወታደራዊ አካዳሚዎች ዲሲፕሊን እስከ መጨረሻውም ጥግ ድረስ ያደርሱታል። በአንዳንድ ስርዓቶች ተማሪዎች አሰቃቂ አካል ስልጠና፣ እንቅልፍ ማጣት፣ የማያቋርጥም ጫና ይደርስባቸዋል። ውድቀት በከባድ ቅጣት ያስጠይቃል። ደካማ መሆን ደግሞ አደገኛ ነገርም ይሆናል። አንዳንዶቹ ትምህርት ቤቶቹ ተማሪዎቹን ወደ ወታደርነት ከመቀየራቸውን በፊት ሆን ብለው በስነ ልቦና የሚሰብሯቸዋል። ምክንያቱም ከነዚህ ስርዓቶችም አንጻር ስሜታዊነት እንደ ዕዳም ይታያል። ርህራሄ የደካማነትን መገለጫ ነው። የዚህ ስርዓት ውጤቱ ታዲያ ገና በልጅነታቸው ስሜታቸው የደነዘዘ ተማሪዎችና ጦርነትን ተቋቁመው እንዲተርፉ የሰለጠኑ ህጻናትንም ውጤት ሆኗል። ስለነዚህ ትምህርት ቤቶች የምንረዳውም አንድ ነገር ታዲያ ትምህርት ቤቶች ውስጥ ያለው ጭካኔ ስለመማር እንዳልነበረ ግልጽ ሆኖ እናገኘዋለን። በተቃራኒው ስልጠናን ስለማጎልበት፣ ማንነት ላይ ቁጥጥርን ስለማድረግና የባህሪ ለውጥንም ለማምጣት ታስበው የተዘጋጁ ስርዓቶችም እንደሆኑ እንረዳለን። አንዳንዶቹ ጥቃትን በግልጽ ተጠቅመው፣ ሌሎቹ ደግሞ ስለልቦናዊ ፍርሃትን ተጠቅመው የትምህርት ስርዓቱን ቢዘረጉም አላማቸው ግን አንድ ነበር። ሁሉንም የሚያመሳስላቸው ነገር ህጻናቱ በውስጣቸው እንዲሰቃዩባቸውም ተገደዋል። ብዙዎቹ ደግሞ ያንን ጠባሳ ለዘላለም ተሸክመውት እንዲኖሩም ተገደዋል። ምክንያቱም ትምህርት ቤቶቹ ከእውቀት በላይ ያኖረላቸው ነገር ቢኖር የማይረሱት ጠባሳንና ማንነትን ነበረ። እንግዲህ ተመልካቾቼ ለዛሬ ያመጣሁላችሁ ታሪክ ይህንን ይመስል ነበር። የተሰማችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እንዲሁም ላይክ እና ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።